ስፖርት ክለብ ጽፈት ቤት ተመረቀ። ዝርዝሩን ሰለሞን ገብረ እግዚአብሔር ያቀርበዋል። የኢትዮጵያ እግር ኳስ ፌዴሬሽን በ1936 ሲመሰረት ጀምሮ ለረጅም ዓመታት ለሀገሪቱ እግር ኳስ ስፖርት በተጫዋችነት አሰልጣኝነትና አመራር ሰጭነት አገልግለዋል። አቶ ይድነቃቸው ተሰማ በ1952 የኢትዮጵያ ስፖርት ኮንፌዴሬሽን ዋና ጸሐፊ ረዳት ሚኒስትር፣ በ1964 ምክትል ሚኒስትርና ከ1968 እስከ 1973 የስፖርት ኮሚሽን ኮሚሽነር በመሆን ሰርተዋል። ከነዚህም ባሻገር የአፍሪካ ፉትቦል ኮንፌዴሬሽንን ለ15 ዓመታት በፕሬዚዳንትነት ማገልገላቸውን የህይወት ታሪካቸው ያስረዳል። ሟቹ በህይወት ዘመናቸው አህጉሪቱን ብቻ ሳይሆን በኢንተርናሽናል ኦሎምፒክ ኮሚቴና በፊፋ አባል በመሆን ከፍተኛ አገልግሎት ሰጥተዋል። በቅዱስ ጊዮርጊስ ስፖርት ክለብ ጽሕፈት ቤት ትናንት የተሰራው ሐውልት በባለቤታቸው ወይዘሮ በዛብሽ ተክለማርያምና ቤተሰቦቻቸው አማካኝነት ተመርቋል። ሐውልቱን ከ12,000 ብር በላይ ወጪ በማድረግ ያሰሩት አቶ ኃይሌ አድምጤ የተባሉ የስፖርት አፍቃሪ ናቸው። አቶ ኃይሌ ሐውልቱን አሰርተው ሲያስረክቡ እንደገለጡት ለግለሰቡ ያላቸው አክብሮትና አድናቆት ከፍተኛ በመሆኑ ሐውልቱን ለማሰራት መብቃታቸውን አስረድተዋል። አቶ አብነት ገብረ መስቀል የቅዱስ ጊዮርጊስ ስፖርት ማህበር ፕሬዚዳንት በበኩላቸው ዘመናዊ ስፖርት ወደ ሀገራችን ዘልቆ እንዲገባ እንዲዘወትርና እንዲስፋፋ ከዚያም ባሻገር ዓለም አቀፍ ሕጎችን ተርጉሞ በተግባር እንዲውል በማድረግ አቶ ይድነቃቸው ከፍተኛ አስተዋጽኦ ለስፖርቱ ማድረጋቸውን አስረድተዋል። አቶ አብነት የቅዱስ ጊዮርጊስ ስፖርት ማህበር የማዕዘን ድንጋይ ለሆኑት ባለሙያ መታሰቢያ ሐውልቱን ላሰሩት ስፖርት አፍቃሪ ያላቸውን አድናቆትና ምስጋና በክለቡ ስም አቅርበዋል። አቶ ይድነቃቸው መስከረም 1914 ተወልደው ነሐሴ 13 ቀን 1979 ዓ.ም ከዚህ ዓለም በሞት መለየታቸው ይታወሳል። እግር ኳስን ለ23 ዓመት በመጫወት አሳልፈዋል። የአፍሪካ የኳስ እድገት በተነሳ ቁጥር የጅብራተሩ ቋጥኝ ይድነቃቸው ተሰማን ነጥሎ ማንሳት አስቸጋሪ ነው። የእኚህን ታላቅ ሰው ይድነቃቸው ተሰማ የፈጸሙትን ድንቅ ተግባር ሁሌም የሚታወስ ዘላለማዊ ስራቸው መታሰቢያ ሐውልት ትላንት በቅዱስ ጊዮርጊስ ክለብ ጽሕፈት ቤት ውስጥ ተመርቋል። በ12,000 ብር የተሰራውና ትላንት የተመረቀውን የአቶ ይድነቃቸው ተሰማ ሐውልት በግል ተነሳሽነት ያሰሩት አቶ ኃይሌ አድምጤ የተባሉ ግለሰብ ናቸው። አቶ ኃይሌ መታሰቢያ ሐውልቱን ለመስራት ምን እንዳነሳሳቸው ጠይቀናቸው በሰጡት ምላሽ ክቡር አቶ ይድነቃቸው ተሰማ ከሀገራቸው አልፈው በአፍሪካና በዓለም አቀፍ የስፖርት እንቅስቃሴዎች ከፍተኛ ሚና ተጫውተዋል። በሰሩት አኩሪ ተግባር ሌሎች ሀገሮች የመታሰቢያ ስታዲየም ገንብተዋል። አሁን የተሰራው የመታሰቢያ ሐውልት ጅማሮ ነው። ወደፊት የእሳቸውን ዓላማ እያስታወስን እኛም የበኩላችንን እንድናደርግ ይረዳናል ብለዋል። የአቶ ይድነቃቸው የመታሰቢያ ሐውልት መርቆ የከፈቱት ባለቤታቸው ወይዘሮ በዛብሽ ተክለማርያም ሲሆኑ በእለቱ በሰጡት አስተያየት የመታሰቢያ ሐውልት መሰራቱ እንዳስደሰታቸው ተናግረዋል። የቅዱስ ጊዮርጊስ ስፖርት ክለብ ፕሬዚዳንት አቶ አብነት ገብረ መስቀል በበኩላቸው ክቡር አቶ ይድነቃቸው ተሰማ ካበረከቱት ታላቅ ስራ አንጻር የመታሰቢያ ሐውልት መሰራቱ ተገቢ መሆኑን ጠቁመው ወደፊትም የእሳቸውን ጽናት በመከተል ራዕያቸውን ከግቡ ለማድረስ ያስችለናል ሲሉ ተናግረዋል። የአቶ ይድነቃቸው ልጅ አዲስ ይድነቃቸው በበኩሉ በቤተሰቡ ስም ምስጋናውን አቅርቧል። በተያያዘ ዜና የቅዱስ ጊዮርጊስ ስፖርት ክለብ በ1996 ዓ.ም ውጤታማ ለነበሩ የአትሌቲክስ፣ የመረብ ኳስና የክብደት ማንሳት ስፖርተኞች የገንዘብ ሽልማት ሰጥቷል። ለእግር ኳስ ቡድኑም በሲቲ ካፕ የተገኘውን የ15,000 ብር ሽልማት ለተጫዋቾቹ አበርክቷል። በዚህ ዕለት በተጠናቀቀው የውድድር ዘመን የተገኙትን ዋንጫዎች ስፖርተኞቹ ለክለቡ ፕሬዝዳንት ለአቶ አብነት ገብረ ኢትዮጵያ በየጊዜው ለአፍሪካ ስፖርት ማደግና መጎልበት ካበረከተችው አስተዋጽኦ ሌላም በአህጉሪቱ የእግር ኳስ ስፖርት መሰረት እንዲይዝ ካደረጉት በጣት ከሚቆጠሩ ሀገሮች መካከል በግንባር ቀደምትነት ተጠቃሽ ለመሆኗ በእውነት ላይ የተመሰረተ ሀቅ ነው። ለዚህ በጎ ተግባር እውቀታቸውንና ጊዜያቸውን መስዋዕት በማድረግ ዛሬ ከአህጉር አልፎ በዓለም አቀፍ ደረጃ የአፍሪካ ልጆች በእግር ኳስ ስፖርት የዓለም ሕዝብን ለማስደነቅ የቻሉት ኢትዮጵያዊው አቶ ይድነቃቸው ተሰማ ያኖሩትን የእድገት ጎዳና መሰረት በማድረግ ነው። ለዚህ ምስክሩ በተለይ የአፍሪካ ታዳጊና ወጣት ቡድኖች በአህጉርና በዓለም አቀፍ ደረጃ የራሳቸው ውድድር ኖሯቸው ገና በለጋ ዕድሜያቸው የኢንተርናሽናል ውድድሮች ልምድ እንዲቀስሙና ለወደፊቱ ለየሀገሩ ብሔራዊ ቡድኖች ጠንካራ መሰረት እንደሚሆኑ በማስረዳትና በማሳመን ተግባራዊ ካደረጉት ጥቂት የእግር ኳስ አመራር አካላት መካከል አቶ ይድነቃቸው ግንባር ቀደሙን ስፍራ የሚይዙ ናቸው። ይህም በጎ አስተዋጽኦ ለማስታወስ ነው በተለይ የአፍሪካ ወጣቶች ዋንጫ እስከዛሬ በስማቸው እንዲጠራ ተወስኖ በተግባር እንዲታይ የተደረገው። ለዚህም ትናንት ፍጻሜ ባገኘው 12ኛው የአፍሪካ ወጣቶች ዋንጫ ላይ ተሰማ ካፕ የሚል ጽሑፍ በዋንጫው መቀመጫ ላይ ሲታይ ልቡ በኩራት ያልተሞላ ኢትዮጵያዊ ያለ አይመስለንም። የዚህን ጠንካራ የስፖርት ሰው አርአያነት የተከተለው የኢትዮጵያ እግር ኳስ ተመልካች እንግዶቹን አክባሪ ነው፣ ግን በተንኮል ለሚመጡበት ሁሉ ራሱን አሳልፎ ለመስጠት ዝግጁ መሆኑን በስፖርት ብቻ ሳይሆን በሌላውም ሀገራዊ ጉዳይ ላይ በተግባር ያስመሰከረ ጠንካራ ሕዝብ ለመሆኑ ምስክር የሚያሻው አይደለም።
በሰሞኑ የአፍሪካ ወጣቶች ዋንጫ ላይም የእግር ኳስ እድገትን በሚገታ መልኩ የግብጽና የካሜሩን ቡድኖች በፈጠሩት ሸፍጥ ላይ ማንነቱን በማሳየት ለዘለቄታው የሰጠው ትምህርትና ያበረከተው ድርሻ እንዲህ በቀላሉ የሚታይ አይደለም። ያ የተመልካቹ ተቃውሞ በወቅቱና በጊዜው ባይነሳ ኖሮ እንዳኛለን ብለው የገቡት ዳኞችና የውድድሩ ኮሚሽነር ተጠይቀው እንደመለሱት መብታቸው ነው ብለው ሁለቱ ቡድኖች በፈጠሩት ሴራ ወደ ግማሽ ፍጻሜ እንዲያልፉ ባደረጉ ነበር። ግን ሁለቱም ቡድኖች ሆኑ ዳኞች ያሰቡት ሳይሳካ በተመልካቹ ተቃውሞ በቀረበው ጥያቄ ላይ የተሰጠው ውሳኔ ሁኔታውን ካሴሩት አንዱ የሆነው የካሜሩንን ቡድን አጋልጦ ወደ ሀገሩ እንዲመለስ አስገድዷል። የሞሮኮ ዋና ከተማ ራባት። ዛሬ የማቀርብላችሁ ሰው ከዚያ ሆነው አይደለም። ምንጫቸው እዚሁ ኢትዮጵያ ነው። ኢትዮጵያዊም ናቸው። በስራቸውና በተለየ ብቃታቸው ምክንያት ግን ከባህሩ ማዶ ከውቅያኖሱ ባሻገር ያሉት ሁሉ የእሳቸው ነገር አይሆንላቸውም። ከአፍሪካ አንድነት ድርጅት በፊት አፍሪካውያንን በአንድ ያሰባሰበው የአፍሪካ እግር ኳስ ኮንፌዴሬሽንን ለ15 ዓመታት በፕሬዝዳንትነት አገልግለዋል። በዚህ ኃላፊነታቸው ደግሞ የአውሮፓውያን የበላይነት የሰፈነበትን የዓለም እግር ኳስ ፌዴሬሽኖች ማህበር በፈረንሳይኛው ምህጻረ ቃል ፊፋን ሳይቀር ብቻቸውን ተጋፍጠዋል። የአፍሪካውያንን ጥቅም ለማስከበር ሽንጣቸውን ገትረው ሞግተዋል። በዚህች አህጉር ላይ የሚፈጸመው በደል በበዛበት በዚህ ማህበር አባልነታቸው የመፍትሄው ቀዳዳ እየጠበበ ሳይቀር የተቻላቸውን ሁሉ አድርገዋል። እንታገላለን። በየአመቱ በየ2 አመቱ ኮንግሬስ ላይ 2-3 ቦታ እንዲሆንልን አንድ እንዲጨመርልን እንታገላለን። ግን እዛም ቢሆን ማጆሪቲውን የያዙት በወሳኝ አካሎች ውስጥ አውሮፓውያኖቹ በመሆናቸው እንዲህ ያለ ውሳኔ ማሳለፍ በጣም አስቸጋሪ ነው። ቤቱን ጥለን እንዳንሄድ ደግሞ እኛ ከወጣን በኋላ እንዳውም ካሁኑ የጠበቁ ህጎች አውጥተው ከጎን ሊያስቀምጡን ስለሚችሉ ውስጥ ሆኖ መታገልና ከነሱ መካከል ደግሞ ተራማጅ የሆኑትን ኃይሎች ወደኛ መሳብ ያስፈልጋል። ይህንኑ ወደ ተግባር በመለወጥና ከአውሮፓውያኑ ተጽዕኖ ያላመለጡትን ላቲን አሜሪካንና እስያን ከአፍሪካ ጎን በማሰለፍ ፊፋ ውስጥ ተሰሚነታቸውን ለመጨመር ያደረጉት ጥረት ውጤት አስገኝቷል። አፍሪካውያኑም ማን እንደርሳቸው ብለው በየ4 አመቱ ደጋግመው እየመረጧቸው በያዙት ኃላፊነት አቆይተዋቸዋል እስከ ለተሞታቸው። ኃላፊነታቸውን በብቃት በመወጣታቸው ደግሞ የተለየ አድናቆትና አክብሮት እንደተቸራቸው ነው የዘለቁት። በተለይ ምዕራብ አፍሪካውያኖች ይድነቃቸው ተሰማን በእውነት ነው፣ ማጋነን አይደለም። እንደ እግዚአብሔር ነው የሚያዩት። ከስብሰባ ሲወጣ አጀቡ ሌላ ነው። ቀን ሌሊት ማታ አንድ የነጭና አንድ የጥቁር ቡድን አዘጋጅቻለሁ በማለት ነጭና ጥቁር አንድ ላይ ማሰለፉን እንዴት ተደርጎ ስትል የቆየችውን ደቡብ አፍሪካን ከስፖርቱ መንደር አባረዋል። ከአፍሪካ እግር ኳስ ኮንፌዴሬሽንና ከፊፋ ጭምር እንድትወገድ በማድረግ ይህ በቀላሉ አልሆነም፣ በረጅም ሂደት ውስጥ በማለፍ እንጂ። ያንን ለማድረግ በሚደረገው እንቅስቃሴ ደግሞ ቅድም እንዳልኩት ሰር ስታንሌ ራውስ አጥብቀው ደቡብ አፍሪካን ይደግፉ ነበር። እንደውም አንድ በጣም አባቴን ረጅም ዘመን ያስቀው የነበረ አንድ ሁኔታ አስታውሳለሁ። አንድ ቡድን መጥቶ ይመልከት፣ ደቡብ አፍሪካ ውስጥ የዘር ልዩነት የዘር ጭቆና የለም እና መገለል የለብንም ከዓለም ስፖርት ብለው 2 ነጮችና አንድ ጥቁር ናይጄሪያዊ በታዛቢነት ሄደዋል ደቡብ አፍሪካ እና ኬፕ ታውን ቢች ላይ ሲዝናኑ ጥቁሩ በዋና ቁምጣ ተጋድሟል እና አስተናጋጁ መጥቶ ምን ትሰራለህ? ለነጭ የተከለለ ቦታ ነው ብሎ ለታዛቢነት የሄደውን ሰው ራሱን አዋርዶ አስነስቶታል። የሰሜን አፍሪካዋ ሞሮኮ የእግር ኳስ ሜዳ፣ ጂምናዚየም፣ የቴኒስ መጫወቻና የመሮጫ ቦታ ያለው ስፖርት ኮምፕሌክስ በስማቸው ሰይማለች። የካፍ ጊዜያዊ ፕሬዝዳንት፣ የፊፋ ፕሬዝዳንትና የይድነቃቸው ልጅ አቶ ታደለ በጋራ የመረቁት። የፕሮግራሙ መንደርደሪያ ያደረግኩትም በራባት ከተማ የተሰራውን የዚህን መታሰቢያ የምረቃ ስነ ስርዓት ነው።
ጊዜው የኢትዮጵያ ንጉሳዊ ስልጣን እጅግም ያልተረጋጋበትና ከልጅ ኢያሱ ጋር አብረዋል የተባሉ ሁሉ በአይነ ቁራኛ የሚታዩበት ነበር። የልጅ ኢያሱ ሚኒስትር የነበሩት ባለቅኔው ነጋድራስ ተሰማ እሸቴም ከዚሁ አላመለጡም። ወደ ጅማ ግዞት ተላኩ። ነጋድራስና ቤተሰባቸው ጅማ እንዳሉ ነው ይድነቃቸው ተሰማ የተወለዱት። እድሜያቸው ለትምህርት እንደደረሰ የቄስ ትምህርት ተምረዋል። ነጋድራስ ከግዞት ወደ አዲስ አበባ ሲመለሱም ከ6 እስከ 14 ዓመት እድሜያቸው ዘመናዊ የፈረንሳይኛ ትምህርት በአሊያንስ በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤቶች ተከታትለዋል። ይድነቃቸው ተሰማ በልጅነታቸው የእግር ኳስ ተጫዋች፣ ብስክሌተኛና ሯጭ ነበሩ። በተለይ በእግር ኳስ የተለየ ችሎታ ነበራቸው። ገና የ8 ዓመት ታዳጊ ሆነው የተፈሪ መኮንን ትምህርት ቤትን የህፃናት ቡድን በአምበልነት መርተዋል። ከዚህ ተሰጧቸውም ጋር ነው በሀገራችን የመጀመሪያ የሆነውን የቅዱስ ጊዮርጊስ ክለብ ገና ከጅምሩ የተቀላቀሉት። በጊዜው ለተፈሪ መኮንን ትምህርት ቤት የሚጫወቱ የዶሮ ማነቂያ ቅዱስ ጊዮርጊስ ቤተ ክርስቲያን አካባቢ ልጆች ጆርጅ ዱካስና አየለ አትናሽ አማተር ቡድን ለመመስረት ይነሳሉ። እነርሱን ራሳቸውን ጨምሮ 10 የመንደሩ ልጆች እንዳሰባሰቡም በሰፈራቸው ስም የሰየሙትን የቅዱስ ጊዮርጊስ ቡድን አደራጁ። እናም 11ኛውን ሰው ሳያገኙ ግጥሚያ ለማድረግ ወደ አንድ መንደር አመሩ። ይህኔም የትምህርት ቤት አምበላቸውን ይድነቃቸው ተሰማን አገኙት። 11ኛ ሰው ሆኖ እንዲጫወትላቸውም ጠየቁት። ሳያመነታ ተቀበላቸው። የትምህርት ቤቱ ኮከብ ተጫዋች ይድነቃቸው በዚሁ ጨዋታም 2 ግቦችን አስቆጠረ። የይድነቃቸው የቅዱስ ጊዮርጊስ ሕይወት የሚጀምረው ከዚሁ ነው። እርሳቸውና ጓደኞቻቸው ቡድን ሲያቋቁሙ ታዲያ የተመቻቸ ሁኔታና ስለ ጨዋታውም ግንዛቤ ኖሮ አይደለም። ያኔ ከተማው እንዳሁኑ ያልተጨናነቀ ቢሆንም የተዘጋጁ ሜዳዎች አልነበሩም እና ግጥሚያ በኖረ ቁጥር የጎል አግዳሚና ቋሚ ተሸክመው መንከራተቱ የግድ ነበር። በቋሚነት መትከሉ ደግሞ አይሞከርም። ሳር ታበላሻላችሁ በሚል በየስፍራው የሚደርስባቸውን ሁሉ መቋቋም ነበረባቸው። እየመጣን እዚህ ፍሎሃ ሜዳ ድረስ ስንመጣ ትንሽ ተክለን ገና ለመጫወት ስንጀምር አትሄዱም፣ ከዚህ አትጠፉም፣ ከዚህ ሳራችን ልታበላሹን ይባልና ከዛ ሲያባረሩን ያንን ክሎፖስቱን ተሸክምን እንደገና ወደ ላይ እንወጣለን። ደግሞ እዛም ስንሄድ እንደዚሁ አንዴማ ከኛ ከተጫዋቾቹ 2ቱን አሰሩብን። ሳር ልታበላሹብን ነው ብሎ። አሳሪው ማን ነው? እዛ ዘበኞች ናቸው። እዛ አሰሩብን። በኋላ እንደምንም ብላ ተፈቱልን። ህፃናቾች ነን፣ ምን ያኔ የ13 እና 14 ዓመት ልጆች ነን። ከዛ በቃ ይድነቃቸውም ከኛው ጋራ ገጠመ። ይሄ መዋጮ ለማውጣት ያልቻለው የቡሄ ዕለት እንግዲህ እኛ ወደ ሰኔ ላይ ነበር ያቋቋም ነው። ለሐምሌ ላይ በቡሄ ጭፈራ እየሄደ ዳቦውን የሰበሰበውን ሁሉ ይወስድና ለሰራተኛ ይሸጥና በዛ ባገኘው ገንዘብ ለእኛ መዋጮ ያደርግልናል። በዛ እየተመዘገበ በዚሁ ነበር ያሰነው። እንደዚህ ሁኔታዎች አመች ባልነበሩበት ጊዜ ሳይቀር ይድነቃቸው ለእግር ኳስ የተለየ ፍቅር ነበራቸው። አንድ ጊዜ ምንድነው ግጥሚያ እንደዚሁ ከአርመኖቹ ጋር ገጥመን ሜዳ እንደምንም ብለን እዚህ ጣሊያን ሜዳ ያገባን። እዛ ስንጫወት አንድ ጎል ሳት። ያችን ጎል እንዴት ሳትኩ ብሎ ሲያለቅስ አይቼዋለሁ። እንዴት ደግሞ የእሱ ምት እሱ ማንም እንትን አይልም፣ ይፈሩት ነበር በጣም እና አብዶ ያበዛ ነበር። በጣም አብዶ ነበር የሚሰራው። ስንት ቁጥር ላይ ነበር የሚጫወቱት? 8 የሚለብሱት ማሊያም 8 ነው። ያኔ ቁጥር የታለ ብቻ ነው 8 እንበለው። ጊዮርጊስ ከገቡ በኋላ የሚለብሱት ቁጥር ማለት ጊዮርጊስ የተጠናከረ ሲመጣ 8 ነው መሰለኝ። ሶስታቸውን አንስተዋል። አሁን በጣም ጠንካራ ምትመቱ ነው። ሰው ተጎድቶ ያውቃል በዛ ምት? አንድ ፖርቲየር እጁን ነው እንጂ ምንም እንትን ያለ እንጂ እንትን እስከዚህ እንትን አለ እንደሚባለውማ አንድ ፖርቲየር መጥቶ እንትን ተባለ አይደለም። እስከዛስ አይደለም ግን እጁን ለምታ እንትን ብሎት ከኳሱ ሜዳ ሲወጣ አይቻለሁ። በሳቸው ምት በሳቸው ምት በሳ ይዛለው ሲል እንግዲህ እንትን ብሎታል። አዎ በረኛ ነው እንጂ ኃይለኛ ምት ነበረው። ትክክለኛ ምት ነች። ይድነቃቸው ለቅዱስ ጊዮርጊስ ክለብ ለ23 ዓመታት ተጫውተዋል። ከዚያ በኋላም በዋና ጸሐፊነት በቡድን መሪነትና አሰልጣኝነት አብረው ቆይተዋል። በተደራቢነት የብሔራዊ ቡድኑ አሰልጣኝነት ይዘው ነበር። ይኸው ሁሉ ለይድነቃቸው ታላቅ የስፖርት ሰውነት አስተዋጽኦ አድርጓል።
ይድነቃቸው ከስፖርቱ በተጨማሪ በሌሎች ኃላፊነቶች ላይም አገልግለዋል። በ1934 በትምህርት ሚኒስቴር በትርጉም ክፍል ሰራተኝነት፣ በቀጣዩ ዓመት ደግሞ በስራ ሚኒስቴር የትርጉም ክፍል ሹም በመሆን በዚህ ሁሉ ጊዜ ግን ከስፖርቱ አልተለዩም። ረጅሙ የስፖርት ትግል የሚጀምረውም ከዚህ ሁሉ በኋላ ነው። በ1936 ዓ.ም ከምንም ተነስተው የኢትዮጵያን እግር ኳስ ፌዴሬሽን በጽህፈት ቤት ደረጃ ሲያቋቁሙ እንደሰማ ነው ከታሪክ እንዳወቅ ነው ይሄን ፌዴሬሽን ያቋቋመው በ500 ብር ገደማ ነው። አንድ ብሔራዊ ፌዴሬሽን እንግዲህ እና ከማስታወቂያ ሚኒስቴር ጋር ጽህፈት ቤቱን ለቄ ወደ ሌላ ቦታ ሄዳለሁ አትሄድም በሚል ከፍተኛ ውዝግብ ነበረ። በጊዜው የነበሩትን የማስታወቂያ ሚኒስትር ኃላፊ ወይም ሚኒስትር አነጋግሮ አሳምኖ በስምምነት በመጨረሻው ላይ እንዲሄዱ ተደርጓል። ፌዴሬሽኑ ሌላ ቦታ ሄዶ እንዲቋቋም። ከዛም በኋላ ቅድም እንዳልኩት በአፈጻጸም በኩል ብዙ ችግር ነበረ። በጣም ብዙ ችግር። አንደኛ ፌዴሬሽኑ ከመንግስት ድጎማ አልነበረውም። ሁለተኛ በአዲስ አበባ የነበሩት ክለቦች በጣም ውስን ነበሩ። ሶስተኛ የህዝቡም የስፖርቱ ፍቅርና ግንዛቤ በጣም ውስን ስለነበረ ኳስ ሜዳም እየተገኘ የሚመለከተው ህዝብ በጣም አነስተኛ ነበር። አዎ በነጻም ነበረ። የኢትዮጵያ እግር ኳስ ፌዴሬሽን እንደዚህ በጽህፈት ቤት ደረጃ ሲቋቋምም ሆነ በኋላም ወደ ፌዴሬሽን ደረጃ ሲያድግ ከይድነቃቸው ሌላ ሰራተኛም ሆነ ህግና ደንብ አልነበረም እና ከውጭ ሀገራት በተለይ ደግሞ ከፈረንሳይ ጋር በመጻጻፍ ሳይቀር ህግና ደንብ ማርቀቁ የራሳቸው ስራ ነበር። እንዲያው በአጠቃላይ ሁሉንም ነበሩ። ፌዴሬሽኑ ውስጥ አብረዋቸው ሊሰሩ የሚችሉ ሰዎችን ያፈላልጉ ነበር። የኢትዮጵያ ቡድን ለዓለም ዋንጫ ማጣሪያ ቴልአቪቭ ላይ ከእስራኤል ጋር ሲጋጠም በቀጥታ በሬዲዮ ያስተላለፉት ይድነቃቸው ነበሩ። ጋዜጠኛም ሆነው ለኃላፊነታቸው መደራረብ ምክንያቱ የኢትዮጵያን እግር ኳስ አመራር የተረከቡት ከሰለጠኑ ዳኞች፣ አሰልጣኞችና ተጫዋቾች ጋር ሳይሆን ከምንም መሆኑ ነው። ይድነቃቸው ተሰማ እነዚህን ኃላፊነቶች ለመወጣት ሁለመናቸውን ሰጥተዋል። ጊዜያቸውን፣ እውቀታቸውንና የግል መኖሪያቸውን ሳይቀር። ለምሳሌ የኢትዮጵያ እግር ኳስ ተጫዋቾች በተለይም የቅዱስ ጊዮርጊስ ክለብ ተጫዋቾች ቅዳሜ የሚተላለፈውን በዛ ጊዜ የእንግሊዝ የሳምንት ወይም የ15 ቀን የፉትቦል ሳመሪ አብረን ነበር የምንመለከተው። እኛ ቤት ነበር ተሰብስበን የምናየው። ተጫዋቾቹም ይመጣሉ። በተለይ ቅዱስ ጊዮርጊስ በሚያሰለጥንበት ጊዜ እሁድ ጨዋታ ካላቸው ቅዳሜ ማታ መጥተው እዛው አብረን ቁጭ ብለን አብረን ጨዋታዎችን እንመለከታለን። ብዙ አስተያየት መለዋወጥ በተጫዋቾች እና በሱ መሀል አለ እና ያ ሁሉ ለእኛ በጣም ኢንትረስቲንግ ነበር፣ በጣም አስተማሪም ነበር። የኢትዮጵያን እግር ኳስ ሲመሩ በጊዮርጊስ ቡድን ውስጥም በክለቡ ዋና ጸሐፊነት፣ በቡድን መሪነት ያላቸውን ኃላፊነት እንደያዙ ነበር። መሰረታቸውም ቢሆን ጊዮርጊስ ነው። እንደዚህ አይነቱ ሁኔታ ደግሞ ለቅሬታ መንገድ መክፈቱ የግድ ነውና የጊዮርጊስን ቡድን ተጠቃሚ ያደርገዋል የሚል ስሞታ ያላቸው ወገኖች ነበሩ። ይድነቃቸው ሁኔታዎቹን እንዴት አስተናገዷቸው? በመሰረቱ አሁንም ቢሆን አንድ መሰረታዊ ነገር አለ። ማንም የስፖርት አስተዳደርን የሚመራ ሰው እንደኔ አመለካከት ከዛው ከስፖርቱ ቤተሰብ ነው የሚመጣው፣ ከሌላ ድርጅት አይመጣም። አስቸጋሪ ነው ስፖርቱ፣ ቀላል አይደለም። ስለዚህ ከስፖርት ቤተሰብ ወጣ። ያንን ስልጣን እንደያዘ ሲነግረንም መጥቶ የኢትዮጵያ ፉትቦል ፌዴሬሽን በ41 ዓመተ ምህረት በፌዴሬሽን መልክ አቋቋመ ብለን የለም። የፌዴሬሽኑ ዋና ጸሐፊ የመጀመሪያ ሆነ። በፌዴሬሽኑ ውስጥ ሙሉ ስልጣን ነበረው። እንደያዘ ያንንም ስልጣን እንደያዘ ፌዴሬሽኑን አቋቋመ። እንዳቋቋመ የፌዴሬሽኑ ዋና ጸሐፊ ሆነ። የኢትዮጵያ ብሔራዊ ቡድንም አሰልጣኝ ሆነ። የመራጭ ኮሚቴ ሰብሳቢ ሆነ። የአርቢትር ኮሚቴ ሰብሳቢ ሆነ። የኢትዮጵያ ፉትቦል ፌዴሬሽን ደንብ አዘጋጅ ምናምን ምን ሁሉንም ነገር በይድነቃቸው ስር ነበረ። ያም ይሄም ግን ይህ ሁሉ ሆኖ የሚያስገርመው ነገር ብዙ ጊዜ አቶ ይድነቃቸውን በቅርብ እንደምናውቀው አንድ መሰረታዊ ሀሳብ ከያዘ ቤተሰቡም ቢሆን የገዛ ልጆቹም ቢሆን በዛ ላይ አቋም ይይዛል። አሁን በመለዮ ለባሽ ቡድኖች ወይም በሌሎቹ በኩል ብዙ ጊዜ የሚነሳው ጭቅጭቅ ይሄ ነው። ዳኛው ለጊዮርጊስ ነው የሚያደላው፣ ይድነቃቸው የጊዮርጊስ ነው፣
እንደዚህ ነው የሚያደርገው፣ እንዴት አድርገን ማሸነፍ እንችላለን እየተባለ ብዙ ጭቅጭቅ አለ። ከፍተኛ ደረጃ ድረስ የሚደርስ በተሸነፈ ቁጥር ሁሉ ቡድኑ ሁልጊዜ ሰንካላ ምክንያት ከአንድ ክለብ ውጤት ጋር የኢትዮጵያን ፉትቦል ፌዴሬሽን ህልውና አያይዞ የሚያይ ሰው አልነበረም። ፌዴሬሽኑ የመሰረተው አካል ስለሆነ ያ ፌዴሬሽን ተከብሮ ልቆ አድጎ በሰላማዊ አስተዳደር ንጹህ በሆነ አመራር ግልጽ በሆነ ደንብ እንዲመራና የተሻለ ውጤት እንዲያገኝ ያስባል እንጂ ለአንድ ክለብ ቆሞ የቅዱስ ጊዮርጊስን ክለብ ውጤት ብቻ የሚያስተካክል ሰው አልነበረም። ይህንንም ለማድረግ ሊናውም ጨርሶ አይፈቅድም ነበር እኔ እስከማቅ ድረስ። ይድነቃቸው ራሳቸው በአንድ ወቅት ስለ ጉዳዩ ተጠይቀው ሲመልሱ ቅዱስ ጊዮርጊስ ቡድኔ ነው፣ ከልቤ ወደዋለሁ፣ ሁልጊዜም እንዲያሸንፍ እመኛለሁ፣ በአድሎ እንዲያሸንፍ ግን አልፈልግም ብለው ነበር። ስለ ብሔራዊ ቡድኑ አመራረጥም የሶስተኛውን የአፍሪካ ዋንጫ ምሳሌ በመስጠት ሲመልሱ በጊዜው ከጊዮርጊስ የተሰለፈ መንግስቱ ወርቁ ብቻ ነው። ይሄ አድሎ ላለመኖሩ በቂ ማስረጃ ይመስለኛል። ከጊዮርጊስ ጥሩ ተጫዋቾች ሲገኙ ይመረጣሉ፣ ከሌሎች ክለቦችም እንደዚሁ ብለው ነበር። በወቅቱ የነበሩ የስራ ባልደረቦቻቸውም የይድነቃቸው አካሄድ አድሏዊ አልነበረም በማለት ማሳያ ይጠቅሳሉ። ለምሳሌ በ8ቱ ክለብ ውድድሮች ጊዜ የአስመራው ቴሌና ቅዱስ ጊዮርጊስ ክለብ ሲጫወቱ እሱ ወደ 60 ስንት ውስጥ ነው 62 ገደማ ነው እንደዛ ነው መሰለኝ። እና ያን ጊዜ በጣም ረብሻ ተነሳ። ቴሌና ቅዱስ ጊዮርጊስ ሲጫወቱ አዲስ አበባ ስቴዲየም ላይ ነው። እና ረብሻውም የተነሳው አንድ የቴሌ ተጫዋች መንግስቱ ወርቁን በጭንቅላቱ ስለመታውና ጥርሱ እንትን ስላለ በዛ ምክንያት ስቴዲየም ውስጥ ከፍተኛ ነው ውዝግብ ተፈጠረ። እና ያው ውዝግብ ወዴት ያመራል? ግማሹ ከዛ አካባቢ የመጣው ዳኛው እኮ ጨዋታውን በትክክል ስላልመራው ነው፣ የጊዮርጊስ ተጽዕኖ ስላለ ነው የሁሉ ችግር ሊደርስ የቻለው ይላል። ግማሹ ደግሞ እንዴ ምንስ ተጽዕኖ ቢኖር ከኳስ ጨዋታ ወይም ከኳስ ውድድር አልፈህ የሰውን ጥርስ ታወልቃለህ የሚል በእኛ ፌዴሬሽን አባሎች መካከልም ብዙ ችግር ነው። ይሄ ደግሞ ሁኔታ እላይ ድረስ ደርሶ ተጎድተዋል እንደወለቁት እንጂ በጣም መጥፎ ሁኔታ ነበር። ያን ዕለት በጣም ከፍተኛ የሆነ እንትን ተነሳ። እርግጥ ተመልካቹ በሙሉ በረብሻው አልተሳተፈም። በተወሰነ አካባቢ የነበረው ነው ያን ክፍል። በዚህ ምክንያት ብዙ ውዝግብ ተነስቶ ነበረ። ይሄን ውዝግብም በተቻለ መጠን ለማብረድ በክለቦቹ መካከል ጥሩ ግንኙነት እንዲፈጠር ለማድረግ የተፈጠረውም አጋጣሚ ሁኔታ ስለሆነ የተበደለው በእለቱ እንትን የተደበደበውም አካሉ የተጎዳውም የጊዮርጊስ ክለብ ነው። ነገር ግን ያንን ለመቀበል ሌላ እርምጃ እንዳይወሰድ ያ ሁኔታ በስፖርታዊ መንፈስ በስፖርታዊ ጨዋነት በሁለቱ ክለቦች መካከል የተሻለ ግንኙነትና ህብረት ተፈጥሮ የወደፊት ግንኙነታቸውን እንዲያስተካክሉ ከፍተኛ ጥረት አድርገው በዚህ ምክንያት ተስተካክሎ ደህና እንዲሆን አድርገዋል። ይድነቃቸው ተሰማ ትዳራቸውንና የኢትዮጵያን እግር ኳስ ፌዴሬሽን በጽህፈት ቤት ደረጃ ያቋቋሙት በተመሳሳይ ዓመት ነው። እንደ እግር ኳሱ ግን በትዳር አጋራቸው ምርጫ ላይ የእሳቸው ተሳትፎ አልነበረበትም። ከወይዘሮ በዛብሽ ተክለማርያም ጋር የተያዩት የሰርጋቸው ዕለት ብቻ ነው። ሌላ ድግስ ነው ምናምን ተብሎ ነው ሰበቡ እንጂ ሰርግ ነውም አልተባለ። ለዛሬው አይደለም ለየት ያለ ሰርጉ ቀን ደረሰ። በዛ ሰዓት እርሱ ስለ ማያውቋቸው የትዳር አጋሮት ምን ተሰማዎት? ያኔ ትንሽም ልጅነት አለ። ምንም ብዙ ማስታወሰው ነገር የለኝም። እና እንደዚህ የስንት ዓመት ልጅ ሆነ? 13 ዓመት ተኩል ነው። ጋብቻው ሲፈጸም ነጋድራስ ተሰማ ሸቴ በድጋሚ ተግዘው ነበር። እናም በመልእክተኛ እንኳን ደስ አላችሁ ከማለት ውጪ መገኘት አልቻሉም። እናት ወይዘሮ ሙላቷ ገብረስላሴ ግን እዚሁ አዲስ አበባ ነበሩና ደግሰው ድረዋል። የያኔዋን የሽመቤት ወደ በዛብሽ የቀየሩትም እርሳቸው ናቸው። የሽመቤት ነበረ ስሜ። እንዴት ነው ወደ በዛብሽ የቀየሩት? በቀልድ አድርገውት እናትየዋ የኔ ልጅ በለጠ ብዬ ነው እያሉ ይላሉ ለሰዎች። በምን የተነሳ እንዲህ ያለ ስም ተሰጣት ብለው ሲሉ የልጅ ይድነቃቸው እናት
እና በምን የተነሳ እንዲህ ያለ ስም ሰጣችኋት ብለው ሲሉ ልጄ በለጠ ብዬ ነው፣ የኔ ልጅ ይበልጣል ብዬ ነው እንዲህ ይቀልዳሉ። እንደ ዳቦ ስም አይነት መሆኑ ነው። አዎ በዳቦ ስም መልክ ነው የሰየሙት። እንደዛ ነው የሰየሙት። ልጅ ይድነቃቸው ነው እንደሚሏቸው ይስተራቸው። አሁን አቶ ይድነቃቸው አሁን ሰው ልጅ ይድነቃቸው ነው የሚሏቸው። አሁን ጥሪው ላይ በለጥ እንጂ ምንም ይሄን ያህል የምጠራበትም ጊዜ የለኝም። እንዲሁ ነው የምንነጋገር። ግን ሲጠሩ ያው እሱም ወይዘሮ በዛብሽ ይለኛል። አሁን ተቀባብረን አቶ ይድነቃቸውና ወይዘሮ የሽመቤት ሳይተዋወቁ ይጋቡ እንጂ ለ43 ዓመታት በትዳር መኖራቸው በመካከላቸው ለነበረው ፍቅርና መግባባት መገለጫ ነው። ከአብራካቸው የወጡት 10 ልጆችም የዚህ ፍቅር ተቋዳሽ ነበሩ። ከስራ ሲመጡ ቤት ውስጥ በምንድን ነው ጊዜያቸውን የሚያሳልፉት? እሳቸው ያነባል፣ ቴሌቪዥን ያያል። ያው ማታ ሲገባ ነው ከልጆቹ ጋር ይጫወታል። ልጆቹ እንዲተኙበት አይፈልግም፣ እንዲያገኛቸው ይፈልጋል። በቃ ይሄ ነው። ተኝተውም ቢደርስ ለምን አስተኛቸዋቸው ሳልመጣ ምናምን ይላል። እና በቃ እንደዚህ ነው። ልጆቹም ሲገባ ይስሙታል፣ ምን ይላሉ። ሰላም እንደነበረበት የስራ ብዛት፣ እንደነበረበት የጉዞ ብዛት ብዙ ጊዜ ከኢትዮጵያዎች ነበር። ለቤተሰቡ የሚሰጠው ጊዜ እጅግ ሰፊ ነበር። የማስታወሳቸው ነገሮች ባጭሩ ለመጥቀስ ለምሳሌ ሁልጊዜ አዲስ አበባ ካለ ትምህርት ቤት ከሌለም ከሱ ጋር ቢሮ ወይም ቅዱስ ጊዮርጊስ ክለብ ነበር የምንውለው። አለበለዚያ ስቴዲየም ውድድር በሚኖርበት ቀን አብረን ነው የምንውለው። ከዛም በኋላ ደግሞ በክረምት አዲስ አበባ ካለና ፉትቦል የሌለበት ጊዜ ሲሆን አምቦ ሄደን ጓደኞቹን ቤተሰቦች አብረን ሆነን እግር ኳስን በቲም ተከፋፍለን እንጫወት እንደነበር ትዝ ይለኛል። ዋና እንዋኛለን፣ ሶዶሬ እንሄዳለን እና በአጠቃላይ አዲስ አበባ በሚኖርባቸው ጊዜዎች ሁሉ አብዛኛውን ጊዜውን ከባለቤቱና ከልጆቹ ጋር ነው የሚያጠፋው። በጣም የቤተሰብ ሰው ነው። አቶ ይድነቃቸው ተሰማ ሕይወታቸውን ሙሉ ለስፖርት በተለይ ደግሞ ለእግር ኳስ ሰጥተዋል። ልጆቻቸውስ? በስፖርቱ መስክ ሁላ